በጣም ዋጋ ተከፍሎበት ብዙ ገንዘብ ወጥቶበት ብዙ ተለፍቶበት ብዙ ተደክሞበት በብዙ መታገል የተገኘን ነገር እንደዋዛ ዝም ብሎ መጣል። ይሄ መታመናችሁ በእግዚአብሔር ዘንድ ታላቅ ዋጋ አለው። እግዚአብሔር ነው ዋጋ የሚሰጠው፣ እግዚአብሔር ነው የሚተምነው፣ እግዚአብሔር ነው የሚያከብረው። ታዲያ እንዳትጥሉት። ከምን ጋር የተያያዘ ነው? ጸንቶ ከመጨረስ ጋር የተያያዘ፣ እስከ መጨረሻ ከመታመን ጋር የተያያዘ ነው። መታችኋል እስካሁን ነው፣ አይበቃም፣ ጨርሱ። እስካሁን እየተጋችሁ ነው። እስካሁን በወንጌል ምክንያት እየተሰደባችሁ ነው። እስካሁን ደግሞ ጸንታችሁ እየጸለያችሁ ነው። እስካሁን በእግዚአብሔር ቃል እውነት ላይ ጸንታችሁ ቆማችኋል። ጨርሱ፣ አይበቃም። የምትፈልጉት ነገር እስከ መጨረሻ ጽናታችሁን የሚጠይቅ ነው። እግዚአብሔር ሪዋርድ እንዲያደርገው ሁሉም ሰው ይፈልጋል። እግዚአብሔር እንዲሸልመው ሁሉም ሰው ይጓጓል። እግዚአብሔር ለማን ነው የሚሰጠው? እስከ መጨረሻ ለሚጸና። እስከ መጨረሻ ጽናት ምን ኮስት ሊያደርገኝ ይችላል? ህይወቴን ሊያደርገው ይችላል። ኮስት ጊዜን፣ ጉልበቴን፣ ገንዘቤን ብቻ አይደለም፣ ህይወት ነገ ሊጠይቀኝ ይችላል። እና እንዳትጥሉ፣ ጽኑ። እንዳትጥሉ። የከበረ ነው፣ በጣም ውድ ነው። ምንድነው እነዚህ ሰዎች መታመናቸው የተባለው? እንዳትጥሉት የተባሉት፣ ጨርሱ፣ ጠብቁ እስከ መጨረሻ የተባሉት ምንድነው? ከቁጥር 32 ጀምሮ እስከ 34 ያለው እኮ ነው። ከቁጥር 32 ጀምሮ ምንድነው? ብርሃን ከበረላቸው በኋላ በመከራ ውስጥ በብርቱ ተጋድሎ ጸንታችሁ የቆማችሁበትን የቀድሞውን ዘመን አስቡ። ብርሃን በርቶላችሁ፣ ጸንታችሁ ቆማችኋል። ብዙ መከራ መጥቶባችሁ ተጋፍጣችኋል። የቀድሞ ዘመን የኖራችሁበት እሱን አስቡ። ለጊዜው አይደለም የምንቀጣጠለው። ክርስትና የሆነ ሰሞን ብድግ የሚል ግለት አይደለም። የላይፍ ታይም ፕሪንሲፕል ነው። የሆነ ሰሞን በጣም ጸሎት ይልሃል። የሆነ ሰሞን ሲቀዘቅዝብ አይ ጸሎት አልተሰማኝ፣ ባይሰማኝም እንበረከካለሁ። የሆነ ሰሞን በጣም ኢንጌጅ አደርጋለሁ መንፈሳዊ ነገር ላይ። የሆነ ሰሞን ደግሞ ኖ፣ ቢመችም ባይመችም፣ በከፍታውም በዝቅታውም፣ በክብሩም በውርደቱ፣ በየትኛውም ነገር ጸንቶ መጨረስ። ይሄንን ማን ነው የሚከፍለው? ስጋ ለባሽ ነው አይደለም። እኔ ጸንታችሁ ባገኛችሁ ልላችሁ የምችለው ነገር እግዚአብሔር ይባርካችሁ ብቻ ነው። ምን ልሰጣችሁ እችላለሁ? ስለ መጽናታችሁ ምንስ ብሰጣችሁ ለመጽናታችሁ መልስ መሆን ይችላል? ይሄንን ማን ነው ሪዋርድ የሚያደርገው? እግዚአብሔር ነው። አብርሃም ረጅም ዓመት ጠበቀ። ልጅ እሰጥሃለሁ ብሎት ረጅም ዓመት ጠበቀ። ሲቃይ በዛበት። በጣም ቀላል አልነበረም መንገዱ። እግዚአብሔር መጣና እንደዚህ አለው፣ አብርሃም አለው። አቤት ሲለው አትፍራ አለውና ታላቅ ዋጋ እኔ ነኝ። የቀድሞ ትርጉም እናንተ እጅ ላይ ያለው ዋጋ እጅግ ታላቅ ነው አይደለም የሚለው። ኤንአይቪው ለምድር ታላቅ ዋጋ እኔው ነኝ። እኔ ሪዋርድ አደርጋለሁ። ምን አለው? ራሴን ስለ መጽናት እከፍልሃለሁ። ስለ መታመን፣ ስለ መጠበቅ እከፍልሃለሁ። ፌዝፉል ሆነ መንገዴ ላይ አማራጭ እያለ፣ አቋራጭ እያለ፣ እድል እያለ እምቢ ብለህ ቀጥ ብለህ ጠብቃለሁ። እኔ እከፍላለሁ። ዋጋ ታላቅ ነው። ታላቅ ዋጋ ያለውን መታመናችሁን አትጣሉ። አፖባሎ ዶንት ካስት አውት። አትጣል። ጨርሱ። እስቲ አሜን በሏ። ቸርችም፣ ቤትም፣ መንገድ ላይ፣ ሰው መሃልም ብቻህንም አትጣል። የሚያቃልልባችሁ በጣም ብዙ ነገር ይኖራል እኮ ደጅ የተቀበላችሁት ይሄንን ክቡር ነገር አንተው ምርጫ አተነው መንገድ አተነው አሁን እንደዚህ አይነት ነገር ውስጥ ገብተህ ራስን የምታስረው በዚህ እድሜ አጉል ክርስትና የምትለው የምታከረው የምታጠብቀው አሁን ዝም ብለህ ጸሎት መንፈሳዊነት የምትለው ና የት ሄድብሃል? እግዚአብሔር የምሕረት አምላክ አይደል? ዶን ካስት አውት። አትጣል። አሜን በሏ። በጣም ሲምፕል ያደርግባል። እኔም እኮ በጌታ ነኝ ይልሃል። አይደለም። ምን መሰለ አዲስ ስለሆንክ ነው፣ እንትኑ ስላለቀቀ ነው። ጳውሎስ እኮ አረጀ እየነደደ እንደዚህ እየነደደ እሳት ላይ ልሳን ሳያቆም ጸሎት ሳያቆም እስር ቤት ውስጥ ሆኖ መደሰት ሳያቆም መዘመር ሳያቆም አዲስ ክርስቲያን ሆኖ እኮ ሰውየው አረጀ እድሜው። ክርስትና ገና ሰማይ ዘላለም ይቀጥላል። መሬት ላይ እንዴት ነው የሚያረጅብህ? ገና በ2 ዓመት በ3 ዓመት በ10 ዓመት በ20 ዓመት ገና ዘላለም እየነደድን እንቀጥላለን። ገና ዙፋኑ ፊት እንቀጥለዋለን። እንዳትጥሉ። እንደዚህ የሚያናነቅባለው ቶሎ ሽሸው። ከቻለ ቸርች ይዞና እምቢ ካለ ጣለው። እውነቴን ነው የምነግራችሁ። ባይዘው ና ቸርች በለው። በጣም ስለምንወደው ና። አልመጣም ናንተ እዚህ ቅር ካለ ብራዘር ልቀቀኝ ነው ማለት ያለብህ። ለምን መሰለህ? አንተ ወንበር ላይ ነሱ መሬት ላይ ነው። ስትጓተቱ እሱ ግራቪቲ ራሱ ያግዟል። ጎትቶ ነው የሚጠልህ። አላቅጀ ከፍታ ላይ ያለ ለመውደቅ ባይዘው የቅርብ ነው። እታች አለ ምንም ነገር ያግዟል። ደሞ እታች እንዳትጥሉ። ለምን ይባላል? የሚያስጠላላ የሚጎትታላ። መጽናት ለምንድን ነው የሚጠየቀው? ትዕግስት የሚፈትን ነገር አለ። አንዳንዴ ደግሞ ይሄ የምንከተለው እምነት የገባንበት እምነት እግዚአብሔር ሉዓላዊ የሆነበት እምነት ነው። ስለዚህ የፈለኩት ቀን አይሆንም። ይቀርማል የኔ ጌታ ብለህ የለም። ጽናት ያስተምራል። መቆም ያስተምራል። በፕሪንሲፕል መኖር። አሜን ነው። እና እንዳትጥሉ የተባሉት ተጋድሎ ነበራቸው። በፊት
ይጋደሉ ነበር። በጣም በተጋድሎ በመከራ መሃል ተጋድሎ። አስቡ፣ እሱን ዘመን አስቡ። ኢየሱስ ክርስቶስ ጌታ ነው። ከዛ አይቀጥልም። ቁጥር 33 ላይ ምንድን ነው የሚለው? አንዳንድ ጊዜ በአደባባይ ለስድብና ለስደት ተጋልጣችሁ ነበር። ሌላ ጊዜ ደግሞ እንደዚህ ያለ መከራ ከደረሰባቸው ሰዎች ጋር አብራችሁ መከራን ተቀብላችኋል። እናንተ ራሳችሁ የተሻለና ለዘወትር የሚኖር ሀብት ያላችሁ መሆናችሁን ስለምታውቁ ለታሰሩት ራራችሁ፣ ንብረታችሁም ሲዘረፍ በደስታ ተቀበላችሁ። ስለዚህ አይደለም የሚለው ቃሉ፣ በዚህ ሁሉ ውስጥ ጸንታችሁ ቆማችኋል። እና ሰዎቹን ይሄ ጸሐፊ ሲያስታውሳቸው ተጋድለናል። አዎ። ለስድብና ለስደት ተጋልጠን ጸንተናል። አዎ። እንደውም ከእናንተ አልፋችሁ ለሌሎች ሁሉ ተረፋችሁ ነበር። ንብረታችሁ ሲዘረፍ በደስታ ደስ ይላል። እንዴ ንብረት ሲዘረፍ ክርስትና እኮ ነው። በወንጌል ምክንያት አሳደው ንብረታችሁን እሪታችሁን ሁሉ እንደውም ሲሰባብሩባችሁ በደስታ ነው የተቀበላችሁት። ስለዚህ ታላቅ ዋጋ ያለውን መታመናችሁን ይሄንን የመጣችሁትን መንገድ አረ ክብር አለው ከፊት አትጣሉት። ከዛ ሰዎቹ እንደዚህ ይላሉ፣ አሜን። አይመስላችሁም? ጉባኤ ውስጥ ጸሎት እንዲጀመር ለምን አሰራጭ? አሁን እኛ የዕብራውያኑን እየተማርን ነው። እነሱስ እየኖሩት ያሉ ሰዎች ናቸው። አሁን ሊያስጠላቸው እየታገላቸው የከበረው ልብስ ከላያቸው ላይ ማውለቅ ጀምሯል። እንደዚህ እና ሰውየው ምንድነው የሚያስታውሳቸው? የለበሳችሁት ልብስ የተሰራበት ማቴሪያል በጽናት በትጋት ለስድብና ለመከራ ተጋልጦ በመቆም ለሌሎች በመቆረስ ያላችሁ በሙሉ ለወንጌል በመክፈል የተሰራ ልብስ ነው። ዝም ብሎ ልብስ አይደለም። በዚህ ሁሉ ትጋት ውስጥ እንዳታውልቁ። ይሄ መታመናቸው ዋጋው ታላቅ ነው። በእግዚአብሔር ላይ ያለን መታመንና መደገፍ ወደ ህይወታችን የሚያመጣው ብዙ ነገር ይኖራል። አፕስ ኤንድ ዳውን። በእርግጥ ዝቅታውን ከፍታ ብለን ከቆጠረ ለወንጌል ብሎ መከራ መቀበል ደስታ ብለን ስለምንቆጥር እኛ ክርስቲያኖች ስለሆነን ትምህርታችን እውነታችን ይሄ ስለሆነ እንጂ የሚበዛው መከራ አይደለም እንዴ ክርስትና ላይ? ተው አይበዛውም እንዴ? ጣል አይበዛውም እንዴ? እረፍ ይበዛዋል እኮ ክርስትና። ስተው ስጥል። እግዚአብሔር የግል ጉዳይ ጠላት አይደለም። እኔ ደስ እንዳለኝ የሚፈልግ አምላክ አይደለም። ዘለቄታ ያለው ደስታ እንዲኖረኝ የሚገለን ነው የሚያስደስተን። እግዚአብሔር ደግሞ ታው በመኖር ተደሰት ከኔ ጋና ሲለን ከግል ምኞቴ እግዚአብሔር ሲያላቀቀኝ እንጂ እኔ ደስታ ጠላት የኔ ክብር ጠላት አይደለም። እግዚአብሔር እንደውም የክብሬ የብዙ ሞገስና የብዙ በሱ ፊት መወደዴ ምክንያት እግዚአብሔር እንደውም ምክንያቴ ክብር ለስሙ ይሁን። ከዛ ይቀጥላል ቁጥር 36 ላይ አትጣሉ ካለው የእግዚአብሔርን ፈቃድ ፈጸማችሁ። ዋው! የተስፋ ቃሉን እንድትቀበሉ ጸንታችሁ መቆም ያስፈልጋችኋል። የተስፋ ቃሉ ምንድነው? የጌታ መምጣት ነው የተስፋ ቃላችን። ክርስቲያን የሚጠብቀው ብዙ ተስፋ የለውም። አንድ ነው ተስፋችን። እግዚአብሔር ለተስፋ ቃሉ ታማኝ ነው። ምንድነው እግዚአብሔር ተስፋ የገባልን? ወደ ምድር የመጣው ጌታችን ኢየሱስ ክርስቶስ ሲሄድ የነገረን ምንድነው? እመለሳለሁ ጠብቁኝ ብሎ ሄደ። እንደ ተስፋ ቃሉ ጌታ አይዘገይም አይደለም ይለው። የተስፋው ቃል ምንድነው? መመለሱ፣ መምጣቱ። ስለዚህ የተስፋ ቃሉን ወራሾች የተስፋ ቃሉን እንድትቀበሉ ጸንታችሁ መቆም ያስፈልጋችኋል። ጌታ ይርዳን። በጣም ብዙ ልናገርበት እችላለሁ በዚህ ሐሳብ። ምክንያቱም መጽሐፍ ቅዱስ በጣም በስፋት ከሚላቸው ነገሮች መካከል አንዱ ጸንቶ መቆም ነው። በተለይ አዲስ ኪዳን መጨረስ ነው አይደል? እስከ መጨረሻ የሚጸና እርሱ ይድናል። እስከ መጨረሻ የሚጸና ይድናል። የተስፋ ቃሉን እንድትቀበሉ ጸንታችሁ መቆም አለባችሁ። በምን ውስጥ? በመከራ መካከል ምቾቶቻችሁን ለመልቀቅ ፈቃደኛ መሆን አለባችሁ። በጣም የምትጓጉለትን ነገር ለእግዚአብሔር ለመሰዋት ፈቃደኛ መሆን አለባችሁ። የሚበልጠው ሰማያዊ ነው ካልኩኝ ምድራዊውን ነገር ለመተው መጨከን አለብኝ። ወዳጆቼ አንዳንዴ እንደምንለው እግዚአብሔር እኮ ብለን በምህረቱ ባለጠጋ ነው። ምን ጥርጥር አለ? ሁላችን በእግዚአብሔር ምህረት አይደል ያለ ነው። እግዚአብሔር ግን ለተናገረውና ላለው ነገር ደግሞ የታመነና እውነተኛ ነው። ስለዚህ አሁን እንደዚህ አይነት ቃል እግዚአብሔር ከተናገረ የተስፋ ቃሉን መቀበል ትፈልጋለህ? እንዴ ጌታዬ እንዴት ትጠይቀኛለህ? እስከ መጨረሻ ጸንተቁ። መጽናት ይጠይቃል። በምኑ? በቃሉ ላይ፣ በእውነቱ ላይ፣ በትምህርቱ ላይ እግዚአብሔር እንዲሆን ባለኝ ላይ፣ በአዲሱ ሰው ማንነት ላይ ለኃጢአት እየሞትኩኝ ለጽድቅ ሕያው እየሆንኩኝ በዚህ ዓለምን እየካዱ መጽናት አለብኝ። ጸሎትን እየጨመርኩኝ የእግዚአብሔርን ቃል እየጨመርኩኝ ከቅዱሳን ጋር ያለኝን ህብረት እየጨመርኩኝ መጽናት አለብኝ። በጣም ሩቅ እንዳታረጉት እዚሁ ጋር ነው ያለው። መንፈሳዊነትን እያበዛችሁ ስጋዊነትን እየገደላችሁ መጽናት አለብን። የሆነ ሰሞን መንፈሳዊ የሆነ ሰሞን ደግሞ ሌላ የምንሆነው ሁለት አይደለም አንድ ነው። በዚህኛው መጽናት አለብን። የምንፈልግ ከሆነ ያንን ክብር ዘላለማዊውን ማዳን በእግዚአብሔር መንግስት ውስጥ ያለውን ክብር የምንጓጓ ከሆነ መጽናት አለብን።